በጌታ የተወደዳችሁ ቅዱሳን ወገኖቼ እንደምን አላችሁ? እንደምን ቆይታችኋል? እግዚአብሔር አምላክ በምሕረቱ ባለጠጋ የሆነው ሁላችንን በሕይወትና በጤንነት በሰላም ጠብቆ ለዚህ ሰዓት ስላደረሰን የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። በኢትዮ ኤስዲኤ ባይብል ግሩፕ የተዘጋጀ በየሳምንቱ የሚቀርብ የመጽሐፍ ቅዱስ ጥናት በተለይ በትንቢት መንፈስ መጽሐፎች ላይ የሚደረገው ጥናት ላለፉት ዓመታት የቀጠለ ሲሆን ከዚህ በፊት ቀደምት ጽሑፎች የተሰኘን መጽሐፍ ከአንድ ዓመት ለሚበልጥ ያህል ጊዜ በማጥናት ላይ እንደነበር እና ከዛም እግዚአብሔር በብዙ እንደባረከን እኔ ሕያው ምስክር ነኝ። እግዚአብሔር በመጽሐፉ ውስጥ ያሉ የተቀደሱ እውነቶችን ወደ ልባችን በማምጣት ሳንሸራረፍ ሳንጎል በእግዚአብሔር መንግሥት እንድንገኝ በሱ በኩል ሊደረጉ የተገባቸውን ጥንቃቄዎችና እንክብካቤዎች ሁሉ አድርጎልናል። እግዚአብሔር ባለፍንበት መንገድ እንዴት እንደመራን ትላንትና እንዴት እንዳሳለፈን ካረሳን በስተቀር ነገ ስለሚሆነው ምንም የሚያስፈራን ነገር እንደሌለ በዛም መጽሐፍ ላይ በሌሎችም የመጽሐፍ ቅዱስ ክፍሎች ላይ የተሰጠን መለኮታዊ ማብራሪያ ነው። እግዚአብሔር ይመስገን መጽሐፉን አጥንተን እንደው ለማንበብ ያህል ሳይሆን ፍሬ ነገሮችን እግዚአብሔር አምላክ ከዛ መጽሐፍ ወደ አእምሯችንና ወደ ልባችን አምጥቷል። ለብዙ ሕይወት መለወጥም ምክንያት ሆኗል ብዬ አምናለሁ። ብዙዎች በእግዚአብሔር ቃል ላይ ያላቸው ጽናት እንደጨመረ፣ ፍላጎታቸው እንደጨመረ፣ እግዚአብሔር በእነሱ ሕይወት ታላቅን ነገር እያደረገ እንዳለ የሰጡት ምስክርነት ለዚህ ተገቢ የሆነ ማረጋገጫ ነውና አሁን ደግሞ ከዛሬ ጀምሮ የምናጠናው እግዚአብሔር ቢፈቅድ ቀኑን የምንጨርስበትን ፊክስ ማድረግ አንችልም። የመጨረሻው ዘመን ክስተቶች የተሰኘን መጽሐፍ ዛሬ ጀምሮ ማጥናት እንጀምራለን ማለት ነው። ይህ መጽሐፍ እጅግ በጣም አስደናቂ የሆኑ መልእክቶችን የያዘ መጽሐፍ እንደመሆኑ በዚህ መጽሐፍ ውስጥ ያልተካተቱ የመጨረሻ ዘመን ክስተቶች አሉ ብዬ አላምንም። እነዚህን አስደናቂ የሆኑ መገለጦችን የሰጠን አምላክ እግዚአብሔር የተመሰገነ ይሁን። በዚህ መገለጥ ውስጥ እንግዲህ ምናልባት ለወራት ልንቆይ እንችላለን። ምናልባትም እግዚአብሔር አምላክ በመንፈሱ መርቶ እስክንጨርስ ድረስ ልንቆይ እንችላለን የሚል እምነት አለኝ። እንግዲህ የተወደዳችሁ ወንድሞችና እህቶቼ በዚህ መጽሐፍ ውስጥ የተቀመጡት ነገሮች ሁሉ በመጽሐፍ ቅዱስ እይታ ነው የሚታዩት እንጂ ራሳቸውን እንደቻሉ የራሳቸው ብርሃን እንደሆነ ተደርጎ የሚታዩ አይደሉም። ምክንያቱም የትንቢት መንፈስ የመጽሐፍ ቅዱስ ማብራሪያ ወይም ደግሞ መጽሐፍ ቅዱስን የምናጠናበትና መጽሐፍ ቅዱስ የበለጠ ግልጽ እንዲሆንልን እግዚአብሔር የሰጠን ብርሃን ስለሆነ በዚህ ብርሃን አንጻር ምናልባት አንዳንድ ወገኖች ከዚህ ከሰባተኛ ቀን አድቬንቲስት ቤተክርስቲያን እምነት ውጭ የሆናችሁ ወገኖች በዚህ ጥናት ላይ ብትካተቱና ብትሳተፉ መጽሐፎች በዚህ ሁኔታ ተዘጋጅቶ የምናጠናበት ምክንያት መጽሐፍ ቅዱስን እንዲተኩ ሳይሆን መጽሐፍ ቅዱስን እንዲያብራሩልን ነው። እነዚህ ምስክሮች መጽሐፍ ቅዱስን እንደ መጽሐፍ ቅዱስነቱ አብራርተው ያልገባንና ያልተረዳነውን ነገር የበለጠ ግልጽና ቀላል አድርገው ካላቀረቡልን በስተቀር ሐሰተኛ ምስክር ናቸው ማለት ነው። እኛ ደግሞ በዘመናችን ሁሉ በዚህ መጽሐፍ ላይ እምነታችንና የእምነት ስራችን እየጠነከረና እየጠበቀ ስለሄደ ከብዙ ክፉ ነገር፣ ከብዙ የአጋንንት አስተምሮቶች፣ ከብዙ የሐሰት ትምህርቶች እንድንጠበቅ እግዚአብሔር የሰጠን መንገድ መሆኑን በጽኑ እናምናለን። በዚህ አውድ የመጨረሻ ዘመን ክስተቶች የሚለው መጽሐፍ ማጥናት ስንጀምር አብራችሁን ቆይታ እንደምታደርጉ ተስፋ አድርጋለሁ። እንግዲህ ዛሬ የመግቢያውን ክፍል ነው የምንመለከተውና ምዕራፍ 1 ላይ ያሉ ሐሳቦችን ጠቅለል አድርጌ ለማቅረብ እሞክራለሁ።
የሰባተኛ ቀን አድቬንቲስቶች ግራ ለተጋባውና እየሞተ ላለው ዓለም የክርስቶስ በቶሎ የመምጣት የምስራች ለማወጅ በተለየ ሁኔታ መጠራታቸውን ያምናሉ። እንጸልይ። ቅዱስ እግዚአብሔር አባት በሰማያት ያለ እናመሰግናለን። እያንዳንዳችን በግል ስለምታቀንና በዚህም ሰዓት እያንዳንዳችን በግል ስለምትናገረን ክብር ለስምህ ይሁን። የኔ ጌታ እግዚአብሔር እንደ ፈቃድህ ይህንን ቃል ለልባችንና ለአእምሯችን በመንፈስ ቅዱስ አማካኝነት እንድታብራራልን እንጠይቃለን። ኃይልህን በድካማችን ፈጽመልን። በከበረው ልጅህ በክርስቶስ ኢየሱስ ስም ለምናለሁ፣ አሜን። ዓለማችን በትልቅ የተስፋ መቁረጥና የሐሰት ትምህርት ጨለማ ውስጥ የገባች ባለችበት በዚህ ጊዜ የእግዚአብሔር መለኮታዊ ብርሃን የተቀመጠበት ቦታ የት እንደሆነ መጽሐፍ ቅዱስ ይነግረናል። በትንቢተ ኢሳይያስ ምዕራፍ 8 ቁጥር 20 ላይ ወደ ሕግና ወደ ምስክሩ ሂዱ፣ እንዲህ ያለውንም ቃል ባይናገሩ ብርሃን የላቸውም የሚለውን ጠንካራ የሆነ የመጽሐፍ ቅዱስ ምስክር እንመለከታለን። በዚህ ቦታ ላይ የምንመለከተው ምንድነው? ግራ ለሚጋባው ተስፋ ለቆረጠው አሁን ላለው ለምድራችን ብቸኛው ተስፋ በእግዚአብሔር ሕግና በምስክሮቹ ላይ እምነታችንን ማድረግ እንደሆነ መጽሐፍ ቅዱሳችን በደንብ አድርጎ ይገልጽልናል ማለት ነው። ስለዚህ ይህ ርዕስ በሕዝብ ፊት ለማቅረብ ተጨማሪ ጥረት ለማድረግ የመጨረሻው ዘመን ክስተቶች የሚለውን የአሁኑን ቅጽ አዘጋጅተዋል አዘጋጆቹ። በዚህ መጽሐፍ ውስጥ ያሉ አብዛኞቹ ጥቅሶች ከዚህ በፊት ከታተሙ ከኤለን ጂ ዋይት ጽሑፎች የተወሰዱ ቢሆኑም በመጽሐፉ ውስጥ ካሉ ነገሮች ውስጥ የተወሰኑ ከዚህ በፊት በፍጹም ያልታተሙ ናቸው። እንግዲህ አብዛኞቹ ከመጽሐፍ ቅዱስ ከትንቢት መንፈስና ከመጽሐፍ ቅዱስ የተወሰዱ ሐሳቦች ሲሆኑ አንዳንዶቹ ግን ነጥቦች በፍጹም ከዚህ በፊት ለአንባቢያን ቀርበው የማያውቁና ከኤለን ጂ ዋይት ትረስቲስ ወይም ደግሞ የኤለን ጂ ዋይትን አደራ ጠባቂ ከሆኑ ከቤተ መዛግብት ውስጥ የወጡ እንደሆነ የመጽሐፉ ደራሲ በዚህ ሁኔታ አረጋግጦልናል ማለት ነው። የመጀመሪያው ምዕራፍ የምድር የመጨረሻው ቀውስ ይላል። የምድር የመጨረሻው ቀውስ ምንድነው? ምድርን ወደ ቀውስ ሊያስገባት የሚችለው ለምንድነው? ምድር አስፈሪ ወደሆነ ቀውስና ችግር የምትገባው መጪው ጊዜ ሊመጣ ስለሚችላቸው ነገሮች ተስፋፍቶ ያለ ፍርሃት ወይም ደግሞ ጥርጣሬ ምንድን ነው? እስቲ እንመልከት። አሁን ያለንበት ጊዜ ሕያዋን ለሆኑ ሁሉ ትልቅ ፍላጎት የሚፈጥር ጊዜ ነው፣ ወይም ደግሞ ትልቅ መነሳሳትን የሚፈጥር ጊዜ ነው። ገዦችና የሀገር መሪዎች ታማኝነትን የሚጠይቁ ኃላፊነቶች ላይ የተቀመጡና ስልጣን ያላቸው ሰዎችና ከሁሉም የማህበረሰብ ክፍሎች የተውጣጡ ምሁራን በዙሪያችን እየተፈጸሙ ያሉ ክስተቶችን በትኩረት በመከታተል ላይ ናቸው። ይሄ እንግዲህ ለማናችንም የተሰወረ ነገር ነው ብዬ አላስብም። በትኩረት በመከታተል ላይ ናቸው። እነማን? ገዢዎች፣ የሀገር መሪዎች፣ ታማኝነትን በሚጠይቅ ቦታ ላይ የተቀመጡ ኃላፊዎች፣ ሁሉም ከህብረተሰብ ክፍል የተውጣጡ ምሁራን፣ የሃይማኖት መሪዎች፣ መንግስታት በዓለም ላይ እየተፈጸሙ ስላሉ ነገሮች በትኩረት በመከታተል ላይ ናቸው። በሀገራት መካከል ያሉ ግንኙነቶችን እየተመለከቱ ናቸው። አይታችኋል። በዓመት አይደለም በሳምንት ስንት ጊዜ በሀገራት መካከል ያለው ስምምነት እንደሚለዋወጥ፣ ዛሬ ይስማማሉ፣ ነገ ያፈርሳሉ። ድሮ በህፃንነት ጊዜ እንደምናደርገው ማለት ነው። ሁላችን ልጆች በነበርን ጊዜ የጨዋታ ሜዳ ላይ ስንጫወት 2 ሰዓት ላይ ተስማምተን 3 ሰዓት ላይ እንጣላለን። 3 ሰዓት ላይ ታርቀን 4 ሰዓት ላይ እንጣላለን። አንድ ቤት እንሰራለን ብለን ጀምረን ሰርተን ሳንጨርስ እናፈርሳለን። አንድን ጨዋታ እንጫወታለን ብለን ባለመስማማትና በመጣላት ነገሮችን እንጨርሳለን። ልክ እንደዛው በሀገራት መካከል ያሉ ግንኙነቶችን እየተመለከቱ ናቸው። ምን እየሆኑ እንዳለ እያንዳንዱ የምድር ጥንተ ነገር እየተቆጣጠረ ያለውን ነገር ጥንካሬ በመመልከት የሆነ ትልቅና ወሳኝ የሆነ ነገር ሊከሰት እንደሆነ ማለትም ዓለም አስደናቂ ወደ ሆነው ችግር ቀውስ ውስጥ ለመግባት አፋፍ ላይ ወይም ደግሞ ጫፍ ላይ እንዳለች ተገንዝበዋል ይላል። ይህን እንግዲህ ያልተረዳ ሰው አለ ብዬ አላምንም። እንኳንና የሀገር መሪዎች
በቤት ውስጥ የሚሰሩ እናቶችና የቤት ሰራተኞች አገልጋዮች ሳይቀሩ ይህን ጉዳይ ያውቁታል። ምን እየሆነ ነው? ዛሬ ይመሽ ይሆን? መሽቶስ ይነጋ ይሆን? ዛሬ ነገ ምን ይፈጠር ይሆን የሚል ስጋትና ጥርጣሬ ውስጥ ያልገባ ሰው ማንም ሰው የለም። በምድርና በባህር የሚከሰቱ አደጋዎች፣ የማህበረሰብ አለመረጋጋት፣ የጦርነት ማስጠንቀቂያዎች ወሳኝ የሆነ ክስተት እየመጣ ለመሆኑ አመላካች ናቸው። እነዚህ ሁኔታዎች ግዙፍ መጠን ያላቸው ክስተቶች እየቀረቡ መሆናቸው ይተነብያሉ። የክፉ የክፉ ወኪሎች ኃይሎቻቸውን በማዋሃድ በማጣመርና በማጽናት ላይ ናቸው። ለመጨረሻው ታላቅ ቀውስ እየተጠናከሩ ናቸው። በዓለማችን ላይ ትልቅ ለውጦች በቅርቡ ሊከሰቱ ሲሆን የመጨረሻዎቹ እንቅስቃሴዎች እየፈጠኑ ይሆናሉ ይላል። አያችሁ፣ አሁን ከዚህ ከተነበበው ንባብ ውስጥ የማን አእምሮ ነው አላርምድ ያለው ነው ያልነቃው? የማን አእምሮ ነው? ምን ሊሆን ነው? የመጽሐፉ አገላለጽ በጣም የሚገርመኝ ምንድነው? በጣም ወሳኝ የሆኑ ነገሮች ገና ሊፈጸሙ ነው ይላል። ገና ሊመጡ ነው። እንደ እየሆኑ ያሉትስ ነገሮች ምንድን ናቸው? አያስብሉም ወይ? አሁን ነገሮች አልጠበቁም ወይ? ከዚህ በላይ የሚጠብቁበት ነገር አለ ወይ? ምን ሊፈጠር ነው ከዚህ በኋላ? ረሃብ መጣ፣ ጦርነት መጣ፣ ውድመት መጣ። በባህር ላይ በየብስ ላይ የህዝብ መጨፋጨፍና ማለቅ ተከሰተ፣ አየን። ሰው እንስሳ ሆነ። የሚታየው ነገር ሁሉ የሚያስፈራ ሆነ። አረ ከእንስሳም ባሰ። ምን ሊመጣ ነው ከዚህ በኋላ? እንግዲህ የመጽሐፉ ትንቢት የምናገረው ምንድነው? የከፋ ነገር ገና እየመጣ ነው። የከፋ ነገር። ስለዚህ ምንድነው ማድረግ ያለብን? ተስፋ መቁረጥ፣ መፍራት፣ መጨነቅ አይደለም። ለምን? ትናንትናን የመራው እግዚአብሔር ስለሆነ ዛሬም እየመራን ያለው እሱ ነው። ነገ ደግሞ የሚመራን እሱ ነው። የክርስቲያኖች ብቸኛ ግባቸውና እቅዳቸው ሊሆን የሚገባ ሁሉን ቻይ በሆነ በእግዚአብሔር እጅ ውስጥ ራሳቸውን መጣል ብቻ ነው። እዚህ ከተነገሩና ከሚባሉ ነገሮች መካከል በማንኛውም ሰዓት ማናችንንም ሊይዙ የሚችሉ ነገሮች ሞልተዋል። ስንት ወገኖቻችን እናጣናቸው አይደል? በጣም እንወዳቸው፣ በጣም ቅን የሆኑ፣ በጣም ታማኝ፣ በጣም ታታሪ የሆኑ ስንት ወገኖቻችን እናጣናቸው። እኛም ወደ ሰልፉ እየተጠጋን ነው ያለነው። ለዚህ ጉዳዩ ሊሆን የሚገባው መቼ ምን ይመጣል የሚል ሳይሆን መቼ ክርስቶስ ይመጣል የሚለው ትልቁን ትኩረታችን ሊይዝ የሚገባ ነጥብ ነው። አስጨናቂ የመከራ ጊዜያቶች በቅርብ ይመጣል ይላል ቀጥሎ ያለው ንዑስ ርዕስ። እስከ መጨረሻው እየጨመረ የሚሄደው የመከራ ጊዜ እጅግ ቀርቧል። አያችሁ፣ ኢንተንሲቲው እንግዲህ ይሄ የተጻፈው መቼ መሰለህ? 1904 ዓመተ ምህረት ላይ በፈረንጆቹ አቆጣጠር የተጻፈ ጽሑፍ ነው። ዛሬ እኛ ተተርጉሞ እያነበብን ያለነው። መቼ ነው የተጻፈው? 1909 ዓመተ ምህረት ላይ። ምንድነው የተባለው? እስከ መጨረሻው እየጨመረ የሚሄደው የመከራ ጊዜ እጅግ ቀርቧል። የምናባክነው ጊዜ የለንም። ዓለም በጦርነት መንፈስ ታውቋል፣ ተነሳስቷል። የዳንኤል ምዕራፍ 11 ትንቢቶች የመጨረሻው ፍጻሜያቸውን ለማግኘት ተቃርበዋል። አሁን እንግዲህ 124 ዓመታት አልፈዋል። ይህ ከተነገረ 122 ዓመታት ይቅርታ። እኛ ሁላችን በዚህ ጊዜ ላይ ነው የምንገኘው። እንደው ምንድነው የምለው? የመከራ ጊዜ ይላል። ሕዝብ ከሆነ ጀምሮ ሆኖ የማያውቅ የመከራ ጊዜ በላያችን እየመጣ ሲሆን እኛ ግን እንደ እንቅልፋሞቹ ቆነጃጅት ተኝተናል። ከእንቅልፋችን መንቃትና ጌታ ኢየሱስ በዘላለማዊ ክንዶቹ እንዲደግፈን ከፊታችን ካለው መከራ ጊዜ እንዲያሻግረን መጠየቅ አለብን። ምናልባት ይሄ የተጻፈው ለኛ ጊዜ ነው ብዬ አምናለሁ። በጣም ነው የጨመረ የመጣው። ከዛሬ 10 ዓመት በፊት ያ ሁላችን እዚህ ያለን ብዬ አምናለሁ። ማለት በዚህ ምድር ላይ ተወልደናል፣ መተናል። የዛሬ 10 ዓመት የሆነው ልጅ ማንም ያለ አይመስለኝም። ሁላችን ከ10 ዓመትና ከ15 ዓመት በላይ እንደሆንን አስባለሁ። ኢብን የዛሬ 20 ዓመት
የነበረው ነገርና ዛሬ ያለውን ነገር ብናነጻጽር በንጽጽር በጣም ይከብዳል። በጣም ይከብዳል። ዛሬ በሰዓታት ውስጥ ብዙ ለውጥ እየመጣ ድሮ እኮ እንበልና የዛሬ 20 ዓመትን ድሮ ብንል አንድ ነገር አንድ ሀገር ላይ ሆነ ከተባለ ለምሳሌ 2011 ላይ የሆነው ሱናሚ እዛ በኢንዶኔዥያ የሆነው ሱናሚ ወይም ደግሞ ሄቲ ላይ የሆነው ስንመለከት ዓለም በሙሉ ትኩረቱ እዛ ነበር። በጭንቀት ሁሉም ሰው ያለውን ኃይል ሁሉ አስተባብሮ ገንዘቡን፣ ምግቡን፣ መጠለያው ምኑን ለሰዎች ለማድረስ ጥረት ያድርግ ነበር። ዛሬ ግን የቱ ተይዞ የቱ ይተዋል? የቱ ሀገር የትኛው ነው ሰላም ያለው? ዛሬ ምንድነው ያለው? እየጨመረ የሚሄድ ዓለም ከጊዜ ወደ ጊዜ ህገወጥ እየሆነ በመሄድ ላይ ይገኛል። በቅርቡ በመንግስታት መካከል ታላቅ መከራ ያው ኢየሱስ እስኪመጣ ድረስ የማያቋርጥ መከራ ይነሳል። እንግዲህ መጨረሻው ምንድነው ማለት ነው? የኢየሱስ መገለጥ ነው። ምን ያህል ቅርብ እንደሆነ ተመልከቱ። ነገሮች እንደዚህ ሲጦዙ፣ ነገሮች እንደዚህ ሲበላሹ፣ ነገሮች እንደዚህ ፈር ሲለቁ የክርስቶስ ምጽአት ምን ያህል ቅርብ እንደሆነ ተመልከቱ። ያለነው በመከራው ጊዜ አፋፍ ላይ ሲሆን ከዚህ በፊት ማንም አልሟቸው የማያውቃቸው ግራ መጋባቶች፣ መደነጋገሮች ከፊታችን ናቸው። እኔ በጣም እንድንጠነቀቅ እንፈረው ለዚህ ነው። መደነጋገር ምን ማለት ነው? ግራ መጋባት ነው አይደለ? የትኛው እውነት ነው? የትኛው ትክክል ነው? የትኛው መንገድ ነው ሊመራን የሚችለው ወደ ዘላለም ህይወት? መደነጋገር ማለት ይሄ ነው። ለዚህ ነው እግዚአብሔር ዛሬ እያስተማረን ያለው። ዛሬ እየተማርን ያለው ለዚህ ነው እኮ፣ ለሌላ ነገር። ይሄ ለመረጃ አይደለም፣ መረጃ ለመለዋወጥ አይደለም። ብዙ ሰዎች መረጃ ለመለዋወጥ መጽሐፍ ያነባሉ አለ አይደለ? በቃ አዋቂ ለመባል ወይም ደግሞ ነገሮችን ቶሎ ብሎ ለህዝብ ለማቅረብ። ዛሬማ ቲክቶከሮችም እንደዛ ናቸው አይደለ? በቲክቶክም በምንም በዩቲዩብም በቃ መረጃን ቶሎ አነፍንፎ ቀዳሚ ለመሆን። ለምን? ብዙ ተከታይ ለማግኘት አይደለም። እንደዛ አይደለም። እኛ እየሰራን ያለው በእግዚአብሔር ቃል ላይ እንዘጋጅ ብቻ ነው፣ እንድንዘጋጅ ነው። ሌላ ምንም አይነት ሐሳብ የለም። ለዚህ መደነጋገር አለ፣ አለመን የማናቅ ግራ መጋባት አለ ከፊታችን። ለዚህ ምን እናድርግ? እንዘጋጅ። እንዴት ነው የምንዘጋጀው? እናጠናለን በደንብ አድርገን እንዴት እንደምን። አሁን ይሄ ራሱ የዝግጅት አካል፣ ለእግዚአብሔር ቃል ጊዜ መስጠት፣ ለመጸለይ ጊዜ መስጠት፣ እርስ በርስ ለመነጋገር ጊዜ መስጠት፣ ከመካከላችን ልዩነትን ማስወገድ፣ በእግዚአብሔር ቃል ሆነን መጽናናትና መበረታታት ዝግጅቱ ይሄ ነው። ለዘመናት በቆየው ቀውስ ደጃፍ ላይ እንገኛለን። ለዘመናት በቆየው የቀውስ ደጃፍ ላይ ቆመናል። የእግዚአብሔር ፍርዶች፣ እሳት ቃጠሎ፣ የውሃ ጥፋትና የመሬት መናወጥ ከጦርነትና ከደም መፋሰስ ጋር በፍጥነት እየተከታተሉ ይመጣሉ። ይሄው አሁን እየመጡ ናቸው፣ ሆነዋል፣ ይመጣሉ። ይሄ የተነገረው 1914 ዓመተ ምህረት ላይ ነው። እንግዲህ ይህን ያህል ታላቅ የሆነ ምስክር ይዘን እውነት ነው የምንለው የዛሬ 100 ምናምን ዓመት የተጻፈ ነገር ዛሬ ሲፈጸም ማየት የእግዚአብሔርን ቃል እርግጠኝነት፣ የምስክሮችን እርግጠኝነት እንዴት ነው ማመን የማንችለው? ከፊታችን ማዕበላማ ጊዜያቶች አሉ። ነገር ግን አንዲት የአለማመን ወይም ተስፋ የመቁረጥ ቃል መናገር የለብንም። ማዕበል መቼስ ማዕበል ስለሚባለው ነገር ብዙዎቻችን እንግዳ ነን ብዬ አስባለሁ። ትንንሽ ጎርፎችን እንጂ ያየነው የውቅያኖስን ማዕበል፣ የባህርን ማዕበል ብዙም አላየንም። እኔ አላየሁም። ምናልባት እናንተ አይታችሁ ይሆናል። ባህርና ውቅያኖስ ያለበት አካባቢ ያላችሁ አይታችሁታል ብዬ አምናለሁ። ማዕበል አንድ ጊዜ ሲመጣ ስንት ሜትር ወደ ላይ ከፍ ብሎ ሄድና ትልቅን መርከብ የሚገዳደር ኃይል ነው። ማዕበል ምንድነው የሚጠይቀው? ጠንካራ እምነት የሚጠይቅ ጊዜ ከፊታችን አለ ለማለት ነው። እሱ ነው ትክክለኛ መገለጫው። ትክክለኛ የሆነ ማንነትን የሚፈትን ጊዜ ከፊታችን አለ። ስለዚህ መዘጋጀት በሚገባ ልክ ልንዘጋጅ ያስፈልገናል። እግዚአብሔር ሊመጡ ስላሉ ፍርዶች ሁሉ ጊዜ ያስጠነቅቅ ነበር ይላል። ቀጥሎ ያለው ነው። ስለዚህ እግዚአብሔር ሊመጡ ላሉ ፍርዶች ሰዎችን ሁሉ ጊዜ ያስጠነቅቅ ነበር።
እግዚአብሔር እነሱ ላሉበት ዘመን በሰጠው መልእክት ያመኑና ትእዛዙን በመታዘዝ እምነታቸውን በተግባር ያሳዩ ሁሉ በማይታዘዙትና በማያምኑት ላይ ከወረዱ ፍርዶች አምልጠዋል። ለምሳሌ እነማን ናቸው? ለኖህ እንዲህ የሚል ቃል መጣለት። አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና። ኖህ በመታዘዝ ዳነ። እንግዲህ ለመዳን መታዘዝ አያስፈልግም የሚሉ ወገኖች አሉ። የእግዚአብሔር ቃል ግን የሚለው ምንድነው? ኖህ በመታዘዝ ዳነ። በመታዘዝ መዳን እንችላለን። ለመዳን ግን ለመዳን ብለን የምናደርገው መታዘዝ ግን በፍጹም አይሆን። እግዚአብሔርን እንደ ግል አዳኛችን ኢየሱስን እንደ ግል አዳኛችን አድርገን ከተቀበልን በኋላ ለሱ መታዘዝን መማር አለብን አይደል እንዴ? ይሄ ነው መታዘዝ ማለት ነው። በእምነት መታዘዝ ማለት ያ ነው ለመዳን የሚያደርሰው መታዘዝ። ነገር ግን በቃ ለመዳን ብዬ አሸርግጄ ይሄን ሰጥቼ ይሄን ቀንሼ ይሄን በዚህ አድርጌ ይሄን ጾሜ ይሄን መጽውቼ የሚባለው ነገር በእግዚአብሔር ዘንድ ዋጋ የለውም። መዳን የተጠናቀቀው በክርስቶስ ኢየሱስ የመስቀል ላይ ስራ ነው። ያንን በእምነት ከተቀበልን በኋላ መታዘዝ ማለት ነው በእምነት በዚያ ጎዳና መመላለስ ማለት ነው። ለሎጥም እንዴት የሚል መልእክት መጣለት? ተነስ፣ ከዚህ ስፍራ ውጣ፣ እግዚአብሔር ይህችን ከተማ ያጠፋልና። ሎጥ ራሱን በሰማይ መልእክቶች ምርት ስር ስላደረገ ዳነ። ስለታዘዘ ኢየሱስ ደቀ መዛሙርቱም ስለ ኢየሩሳሌም ጥፋት ማስጠንቀቂያ ተሰጥቷቸው ነበር። ስለሚመጣው መፍረስ የተሰጠውን ምልክት ነቅተው የጠበቁት ከጥፋቱ አመለጡ። አያችሁ። በተመሳሳይ ሁኔታ እኛም ስለ ክርስቶስ ዳግም ምጽአትና በዓለም ላይ ሊመጣ ስላለው ጥፋት ማስጠንቀቂያ ተሰጥቶናል። መደምደሚያ ምንድነው? ማስጠንቀቂያውን የሚሰሙና የሚታዘዙ ይድናሉ። በቃ ምንም ማጂክ የለውም፣ አስማት የለውም። መዳን አስማት አይደለም። እግዚአብሔር የሰጠንን የቃሉን ብርሃን መንገድ ተከትለን ለመሄድ ፈቃደኛ መሆን ማለት መዳን ማለት ያን ቀላል ነው። ያን ያህል ቀላል ነው መዳን። ለመዳን የምንከፍለው ዋጋ የለም። የምንከፍለው ዋጋ ምንድነው? የግል ፍላጎቶቻችንን የግል መሻቶቻችን እነዛ ምንድናቸው? ኃጢአተኛ መሻቶችና ፍላጎቶች ናቸው። ከእግዚአብሔር ፈቃድ ጋር ፈጽሞ መስማማትን የማያውቁ መሻቶችና ፍላጎቶች ናቸው። እነሱን በመተው ለእግዚአብሔር ፈቃድና ፍላጎት ራስን ማስረከብ ማለት ነው። በዛን ጊዜ ምን እንሆናለን? እግዚአብሔር ጠባቂዎችን ለኛ ይልካል፣ እንድናለን። ማረጋገጫው ያ ነው። እስቲ በእኛ ዘመን ሊሆኑ ያሉ ነገሮች እንደሚሆኑ እንድንጠብቅ እግዚአብሔር ነግሮናል። በዚህ ዘመን ሊሆኑ ስላሉ ነገሮች ክርስቶስ ምንድነው የተናገረ? ምን ተናገረ? አዳኙ ከስቅለቱ በፊት ለደቀ መዛሙርቱ እንደሚሞትና ከሞት እንደሚነሳ ያስረዳቸው ሲሆን ቃሎቹን በአእምሯቸውና በልባቸው ለመቅረጽ መላእክት በቦታው ነበሩ። ለምሳሌ በማርቆስ ወንጌል ምዕራፍ 8:31 እና 32፣ ምዕራፍ 9:31 እና ምዕራፍ 10:32 እስከ 34ን መመልከት ይቻላል። ነገር ግን ደቀ መዛሙርቱ ከሮማውያን የባርነት ቀንበር ጊዜያዊ ነፃነትን ለማግኘት ይጠብቁ ስለነበረ የተስፋቸው ሁሉ ማዕከል የሆነው እርሱ አሳፋሪ የሆነ ሞት ይሞታል የሚለውን ሐሳብ በትዕግስት መቀበል አቃታቸው። እነሱ ለማስታወስ ይፈልጓቸው የነበሩ ቃላት ከአእምሯቸው ጠፍቶ ስለነበረ ፈተናው በመጣ ጊዜ ድንገት ሆነባቸው። አስቀድሞ ያላስጠነቀቃቸው ይመስል የኢየሱስ ሞት ተስፋዎቻቸው ሙሉ በሙሉ አጠፋባቸው። እዚህ ቦታ ላይ አንድ ነገር ልነግራችሁ እወዳለሁ። ክርስቶስ ለብዙ መቶ ዓመታት የተናገራቸውን ነገሮች 100 ዓመታትን ተውት፣ ለ10 እና ለ20 ዓመት የሰማነውን ነገር አንድ ቀን ሰይጣን በነገረን የሐሰት ትምህርት አፍርሰን ራቆታችን የምንቆማለን። እግዚአብሔር ቀንና ማታ ነግሮ ተዘጋጅተዋል ብሎ ፈተና ሲያመጣ የለንም እኛ ደቀ መዛሙርት እንደዛ ነው። ለ3 ዓመት ከ6 ወር ኢየሱስ ሳያቋርጥ እንደሚሞት እንደሚነሳ ለኃጢአተኞች ተላልፎ እንደሚሰጥ ለኃጢአት ስርየት ራሱን አሳልፎ እንደሚሰጥ ደሙ እንደሚፈስ እንደሚጎተት በመስቀል ላይ እንደሚሰቀል ነግሯቸው እንዴ
ከዛ በኋላ ሉቃስ ወንጌል ምዕራፍ 24ን ሄዳችሁ ስትመለከቱ የኤማውስ መንገዶችን ታገኛላችሁ። እነዚህ መንገዶች ምንድነው? በቃ ልባቸው ይቃጠል ነበር። እኛማ ነብይ ነው ብለን፣ እኛማ አዳኝ ነው ብለን፣ እኛና ነፃ አውጪ ነው ብለን ተከትለነው ነበረ፣ ግን እንደማይሆን አደረጉት። ስለዚህ በክርስቶስ ቃላት አማካኝነት ሊመጣ ያለው ነገር ለደቀ መዛሙርቱ በፊታቸው ግልጽ ሆኖ እንደተከፈተላቸው ሁሉ በእኛ ፊትም ወደፊት ሊፈጸሙ ያሉ ትንቢቶች በግልጽ ተከፍቶልናል። ከምሕረት ደጅ መዘጋትና ለመከራው ጊዜ ከመዘጋጀት ጋር የተገናኙ ክስተቶች በግልጽ ቀርበዋል። ነገር ግን ብዙ ሰዎች እነዚህን ወሳኝ እውነቶች በተመለከተ በፍጹም ተገልጸውላቸው የማያውቁትን ያህል መረዳት የላቸውም። ተግዳሮቱ ይሄ ነው ወገኖቼ፣ ተግዳሮቱ ይሄ ነው። ይሄ ነው በቃ። እንዴት ነው ያዙት? እንያዘው። በልባችን ውስጥ መከራ ይመጣል። አዎ በቃ እየመጣ ነው። አሁን የምናልፍባቸው ነገሮች አስቀድሞ ተነግረዋል። ስለዚህ ምንም ሰርፕራይዝ የለም፣ አስደንጋጭ ነገር የለም፣ ድንገት የሆነ ነገር የለም። ተነግሮ ነው የመጣው። ሰምተን ነው የመጣው። ሰምተን ነው የሆነው። ባይሆን ምንድነው ማድረግ ያለብን? እግዚአብሔርን ማመስገን አለብን። ለምን? የቃሉ እውነተኝነት። ስለዚህ አይዋሽም ማለት ነው። እግዚአብሔር ነገ እመጣለሁ ብሎ የተናገረውን ቃል እንደዚሁ ይፈጽማል ማለት ነው። ይህ ለእምነታችን ትልቅ የሆነ ማረጋገጫ ሊሆነን ይገባል። ስለዚህ ብዙ ሰዎች ተገልጸውላቸው የማያውቀውን ያህል ለነዚህ ነገሮች ባዳ ናቸው ይላል። የመጨረሻ ዘመን ትንቢቶች ትኩረታችን የሚሹ ናቸው። ከዚህ በኋላ ሶስተኛው መልአክ አየሁ። አጃቢ መልአኬ እንዲህ አለ። ስራው አስፈሪ ነው። የሶስተኛው መልአክ ስራ አስፈሪ ነው። ማን ነው የሶስተኛ መልአክ? ከሰማይ የሚበር መልአክ አትጠብቁ። መቼስ ይህን የምንጠብቅ ያለ አይመስለኝም። እና እኛ ነን መልእክቱን ለዓለም ይዘው የሚሉ ህዝቦች ናቸው። የሶስተኛ መልአክ ተልእኮ አስገራሚ ነው። መልአኩ ስንዴውን ከእንክርዳዱ የሚለይና የሚያትን ወይም ስንዴውን ለሰማያዊ ጎተራ የሚያዘጋጅ መልአክ ነው። እነዚህ ነገሮች መላውን የአእምሮና መላውን ትኩረት መያዝ አለባቸው ይላል። ለእግዚአብሔር ሕግ ላለን ታማኝነት መልስ ለመስጠትና ለእምነታችን ያሉንን ምክንያቶች ለማሳወቅ በሹማምንት ፊት እንቆማለን። ወጣቶች እነዚህን ነገሮች መረዳት አለባቸው። የዓለም ታሪክ ከመዘጋቱ በፊት ስለሚሆኑ ነገሮች ማወቅ አለባቸው። እነዚህ ነገሮች ዘላለማዊ ጦርነታችንን የሚመለከቱ ስለሆኑ መምህራንና ተማሪዎች ለነዚህ ነገሮች የበለጠ ትኩረት መስጠት አለባቸው። አሁን ወጣቶች ይህን ጥናት ያደረጋችሁ ባላችሁበት ጊዜ እግዚአብሔር አስቀድሞ የተናገረ ነገር ስለሆነ ለዚህ ነገር የተለየ ትኩረት መስጠት ያስፈልገናል ማለት ነው። ለዚህ እግዚአብሔር አምላክ ባለ ውለታችን ነው። ለነገረን ነገር ሁሉ ለነዚህ ነገሮች ባለ ውለታችን ነው። በእግዚአብሔር ለመመራት ራሳቸውን በእርሱ ቁጥጥር ስር የሚያደርጉ ሰዎች እንዲሆኑ በእግዚአብሔር የተፈቀዱ የክስተቶችን ቀጣይነት ያለው እርምጃ ያውቃል። ዛሬም ይሄ ከሆነ ቀጥሎ ምን ሊሆን ነው የምለውን ነገር ይረዳሉ። ለምን? እግዚአብሔር ምሪትን ይሰጣላ። የነቢያትን መንፈስ እግዚአብሔር ይሰጣላ። ትንቢትን እግዚአብሔር ይገልጣላ። እግዚአብሔር ምንድነው ያለው? አሞጽ 3:7 ላይ ለባሪያዎቹ ለነቢያት ምስጢሩን ካልነገረ በቀር አንድም ነገር አያደርግም። ነቢያት ማለት እንደነ ኢሳያስ፣ እንደነ ኤርሚያስ፣ እንደነ ዳንኤል ያሉ ናቸው። ልክ ነው። ዛሬ ግን በእኛ ዘመን ያለን ይቺ የመጨረሻዋ ቅሬታ ቤተክርስቲያን ነብይት ናት። ራሷ የትንቢት ቤተክርስቲያን ነው የሚባለው። የትንቢት ቤተክርስቲያን በዚች ቤተክርስቲያን አማካኝነት ያልተገለጠ ነገር የለም። ለዚህ መሪዎቿ ምእመናኗ በውስጧ ያሉ ወጣቶች የእግዚአብሔርን ቃል ፈለግ የሚከተሉ ከሆነ ትንቢትን ያውቃሉ ማለት ነው። በተላላቅ የተሃድሶ እንቅስቃሴዎች ውስጥ የእግዚአብሔርን አሰራር ለመማርና ህዝቦች ለታላቁ ተጋድሎ የመጨረሻ ግጭት በሚያደርጉት እንቅስቃሴ የክስተቶችን እድገት ለመረዳት በታሪክ ውስጥ የትንቢት ተፈጻሚነትን መመልከት አለብን። በታሪክ ውስጥ የትንቢት በዳንኤል ዘመን የነበረው ትንቢት እንዴት ተፈጸመ፣ በኤርምያስ ዘመን የነበረው ትንቢት እንዴት ተፈጸመ፣ ዛሬ ያለው እንዴት እየተፈጸመ ነው የሚለውን ነገር ለመረዳት በታሪክ የነበረውን ነገር ማወቅ ለዛሬ ላለን ነገር ትልቅ የሆነ ግብአት ይሆነናል ማለት ነው። በተለየ ሁኔታ የዳንኤልና የራእይን መጽሐፍ አጥኑ፣ መከር ነው። ይሄ ከሌላ ጊዜ በበለጠ የእግዚአብሔርን ቃል በቅርበት የማጥናት አስፈላጊነት አለ። በተለየ ሁኔታ
የዳንኤልና የራእይ መጽሐፍ ከመቼውም የበለጠ ትኩረት ሊሰጣቸው ይገባል። ዳንኤል ከእግዚአብሔር የተቀበለው ብርሃን በተለየ ሁኔታ ለእነዚህ ለመጨረሻ ቀናት የተሰጠ ነው። የዳንኤል 12ኛው ምዕራፍ እናንብብ እናጥነው። ከዘመን ፍጻሜ በፊት ሁላችን መረዳት ያለብን ማስጠንቀቂያ ነው። አዲስ ኪዳን መጽሐፍቶች የመጨረሻው መጽሐፍ ልንረዳው በሚገባ እውነት የተሞላ ነው። ማነው እሱ? የራእይ መጽሐፍ። የዳንኤልና የራእይ መጽሐፍ አሁን እኔና እናንተ ይሄ ደቂቃ ያለንበት ጊዜ እነዚህ ትንቢቶች እየተፈጸሙ ያሉበት ጊዜ ማናማን ዳንኤልና ዮሐንስ የተመለከቷቸው ትንቢቶች እየተፈጸሙ ያሉበት ጊዜ ላይ ነው የምንገኘው። ስለዚህ ፍጻሜ ያላገኙ የራእይ መጽሐፍ ትንቢቶች በቶሎ ይፈጸሙ። ይህ ትንቢት በእግዚአብሔር ሕዝብ በትጋት መጠናት አለበት። ጥርት ባለ ሁኔታ ማስተዋል አለበት። እውነትን አይደብቅም። ወደፊት ምን እንደሚሆን በመንገር በግልጽ ያስጠነቅቀናል። በራእይ መጽሐፍ ውስጥ በቅደም ተከተላቸው የተሰጡ የከበሩ መልእክቶች በእግዚአብሔር ሕዝብ አእምሮዎች ውስጥ የመጀመሪያውን ቦታ መያዝ አለባቸው። ዛሬ ምናልባት ወጣቶች በጣም ትርክ ምርኪ የሆኑ ነገሮች ላይ አእምሮአችን እየተያዘ ሊሆን ይችላል። በጣም አፍራለሁ፣ አዝናለሁ። ለዚህ አለ አይደለ? በጣም ተራ የሆኑ ነገሮች የሰዎችን አእምሮ ይዛሉ። መከፋፈል፣ መለያየት፣ የገንዘብ ፍቅር፣ ምናልባት የተቃራኒ ጾታ ፍቅር፣ የሀብት ፍቅር፣ ምናልባት አልፎ መቶ ደግሞ ዘረኝነትና መከፋፈል፣ እንደዚህ በጣም የማይረቡ ነገሮች የሰዎችን አእምሮ ሊይዙ ይችላል። ለምን? የሰይጣን ወጥመዶች ናቸውና፣ እስኔሮቹ ናቸውና፣ እነዚህ የሱ አሽክላዎቹ ናቸውና ሰይጣን በእነዚህ መንገዶች አእምሮቻችን ለመቆጣጠር ይፈልጋል። እግዚአብሔር ግን ምንድነው እያለ ያለ? በራእይ መጽሐፍ ውስጥ በቅደም ተከተላቸው የተሰጡ የከበሩ መልእክቶች በእግዚአብሔር ሕዝብ አእምሮዎች የመጀመሪያውን ቦታ መያዝ አለባቸው። የመጀመሪያውን ቦታ። ይህ ትምህርት በሕዝቡ ፊት መቅረብ አለበት። አሁን እንደሚቀርቡ ማለት ነው። ምንድነው ያለው? በእነዚህ ቀኖች ጋር ግንኙነት ያላቸው ትንቢቶች ያልተረዱ ብዙ ሰዎች ስላሉ ብርሃኑ ሊሰጣቸው ይገባል። የመለከቱን ድምፅ የማሰማት ኃላፊነት የጠባቂዎችና የተራ ሰዎችም ጭምር ነው፣ የኛ ማለት ነው። አሁን ጠባቂዎች ድምፃቸውን ከፍ በማድረግ የወቅቱን እውነት የሆነው መልእክት ያስተላልፉ። በትንቢታዊ ታሪክ የት ቦታ እንዳለን ለሰዎች እናሳያቸው። የዚህን ዓለም ታሪክ ወደ ፍጻሜ ለማምጣት እግዚአብሔር የቀጠረ ቀን አለ። ይህ የመንግስት ወንጌል ለሕዝብ ሁሉ ምስክር እንዲሆን በዓለም ሁሉ ይሰበካል። ከዛም ፍጻሜ ይመጣል። ትንቢት በፍጥነት እየተፈጸመ ነው። በእነዚህ ወሳኝ ርዕሰ ጉዳዮች ላይ እጅግ ብዙ ነገር መነገር አለበት። የነፍሳት መዳረሻ ለአንድና ለመጨረሻ ጊዜ የሚወሰንበት ጊዜ ቅርብ ነው። ይህንን ርዕስ በሕዝብ ፊት ለማቅረብ ከፍተኛ ጥረት መደረግ አለበት። የጌታ ቀን በድንገትና ባልተጠበቀ ጊዜ እንደሚመጣ የሚገልጸው የከበረ እውነታ በዓለም ሕዝብ ፊት ብቻ ሳይሆን በቤተ ክርስቲያኖቻችን ፊትም መቅረብ አለበት። የትንቢቱ አስፈሪ ማስጠንቀቂያ ለእያንዳንዱ ነፍስ የተነገረ ነው። ማንም በድንገት ከመያዝ አደጋ ነፃ እንደሆነ አይሰማው። ይህ ታላቅ ክስተት ቅርብ መሆኑን ስለሚያሳዩ ክስተቶች በውስጥ ያመንክበትን እውነትና ያለን እውቀት የማንም የትንቢት ትርጓሜ አይቀማ። ማንም ሰው ይሄ ነው ያ ነው ብሎ የምናገረው ነገር በእግዚአብሔር ቃል ላይ ያለህን መሰረትና ለእግዚአብሔር ቃል ያለህን ትክክለኛ መረዳትን እንድቀማው አትፍቀዱ። ጳውሎስ ምንድን ነው ያለው? ወደ ገላትያ ሰዎች መጻፈው መልእክቱ ላይ ከዚህ ወንጌል የተለየ የሚሰብ እኔ ከሰበኩት አለ መልአክም ቢመጣ አለ እኔ ራሴን ቢመጣ አለ የተረገመ እንዳትቀበሉ። ይሄ በእያንዳንዱ መድረክ ላይ በእያንዳንዱ የህዝብ ቦታ ላይ በእያንዳንዱ የሰው ጆሮ ላይ መስማት የሚገባው የመጨረሻ ዘመን ማስጠንቀቂያ ነው። ምክንያቱም የህዝብን የመጨረሻ መዳረሻ የሚወስን ይሄ ብቸኛው መልእክት ስለሆነ ሌላ ሁሉ ነገር ወደኋላ ይቀራል። ህዝብ ግን ራቁቱን ለመቆም የሚችለው በእነዚህ የእግዚአብሔር ቃል እውነቶች ላይ የተመሰረተ እንደሆነ ነው። የመጨረሻው ሐሳብ ወደፊት በዓለማችን ሊተውኑ ያሉ ትዕይንቶችን አሁን በትክክለኝነት ለመግለጽ አንችልም። ነገር ግን ታላቁ የጌታ ቀን ቅርብ ስለሆነ አሁን ያለንበት ጊዜ ለጸሎት መንቃት ያለብን ጊዜ እንደሆነ እናውቃለን። የአውሬ ምልክት በትክክል ይሆናል ተብሎ እንደታወጀው ነው። ይህንን ጉዳይ በተመለከተ ሁሉም ነገር የተስተዋለ አይደለም። መጽሐፉ እስኪገለጥ ድረስም ሊስተዋል አይችልም።
ብዙዎች ከአሁኑ ተግባሮቻቸው ምቾቶቻቸውና በረከቶቻቸው ወደ ሌላ በመመልከት ወደፊት ሊመጣ ስላለው አስጊ ጊዜ ጭንቀትን ይዋሳሉ። ይህ የመከራ ጊዜን አስቀድሞ በራስ መፍጠር ሲሆን እነዚህ የሚመስሉ አስቀድመው ለሚከሰቱ አደጋዎች ጸጋን አንቀበልም። ወደ እግዚአብሔር ሕዝብ በመምጣት ላይ ያለ የመከራ ጊዜ አለ። ነገር ግን ይህን ነገር ሁል ጊዜ በፊት ማቅረብና የመከራው ጊዜ አስቀድሞ እንዲመጣባቸው ማድረግ የለብንም። በእግዚአብሔር ሕዝብ መካከል ብጠራ ይሆናል። ነገር ግን ይህ ወደ ቤተክርስቲያናት መወሰድ ያለበት የወቅቱ እውነት አይደለም ይላል። ምን ማለት ነው? ሕዝብን አላስፈላጊ በሆነ ኤክሳይትመንት ውስጥ መግባት አስፈላጊ አይደለም። ሰው ግን በዝግታ በትክክለኛ ኮንሽስ ስነ ልቦናዊ በሆነ ንጽህና ሊመጣ ላለ ነገር መዘጋጀት አለበት። በቃ ዛሬ እየመጣ ነው፣ ነገ እየመጣ ነው፣ ይሄው መጥቷል ተብሎ ሰው እንዲደናገጥና እንዲረበሽ ማድረግ አስፈላጊ አይደለም። ሁል ጊዜ መዘጋጀት አለብን። ሁል ጊዜ ራሳችንን ለእግዚአብሔር ቃል ማስገዛት መቻል ያስፈልገናል። ምዕራፍ 1 እዚህ ቦታ ላይ ያልቃል። ስለዚህ የተወደዳችሁ ወንድሞችና እህቶቼ ጥናት ነው። ምናልባት ረጅም ሰዓት ወስጄ ሊሆን ይችላል። አጀስት እናደርጋለን። ከዚህ በኋላ ጊዜው ረጅም እየሆነ ከሆነ ይህንን የእግዚአብሔርን ቃል እውነት ከሰማን በኋላ ከሰማነው እውነት እንዳንወሰድ ጸንተን እንድንቆም ለሌሎችም እንድናሰማ የእውነት ምስክር እንድንሆን እግዚአብሔርን በመፍራት በዚህ ዘመን ልንኖር የሚገባንን እውነት በታማኝነትና በቅድስና መኖር እንድንችል ጌታ አምላክ የሰማነውን ቃል ለበረከትና ለሕይወት ያድርግልን። እግዚአብሔር ይባርካችሁ።